እምነቱን እንዳይመሰክር ምላሱ በሰይፍ ተቆርጦ ከተጣለ በኋላ ያለ አንዳች አንደበት በድንቅ ተአምር ይበልጥ በጎላ ድምፅ ክርስቶስን ያመሰገነውን ያንን ቆራጥ ሰማዕት ያውቁታል? ሰኔ 18 የሚታሰበው የቅዱስ ኤስድሮስ ታሪክ። ሰው እምነቱን እንዳይመሰክር አንደበቱን ቢቆርጡት ያለ አንደበት መናገርና አምላክን ማመስገን የሚቻልበትን ያንን አስደናቂ ተአምር ያውቃሉ? ቅድስት ቤተ ክርስቲያናችን ታላቁንና ቆራጡን ሰማዕት ቅዱስ ኤስድሮስን በዓመታዊ በዓሉ በታላቅ ክብር ታስባለች። የታሪክ ምድራዊ ሰይፍና የስቃይ መሳሪያዎች የእግዚአብሔርን ምስጋና ፈጽሞ ሊያቆሙ እንደማይችሉ የሚያሳይ ድንቅ የታሪክ ገጽ ነው። ታሪኩ እንዲህ ነው። ቅዱስ ኤስድሮስ በነበረ ወጣትነትና ብርታት ሰራዊቱን ይዞ ሲኖር ክፉዎች መኮንኖች ክርስቶስን እንዲክድና ለጣዖት እንዲሰግድ አስገደዱት። እርሱ ግን ምድራዊውን ዛቻ ፍጹም በመናቅ እኔ የሕያው እግዚአብሔር አገልጋይ ነኝ በማለት በነገሥታቱ ፊት በድፍረት መሰከረ። መኮንኑ በቁጣ ተሞልቶ በብዙ አይነት ግርፋትና ስቃይ ያላገጠበት፣ በመጨረሻም እንግዲህ ክርስቶስ እንዳታመሰግን በማለት ምላሱን በሰይፍ አስቆረጠው። ነገር ግን ያ አስደናቂ መለኮታዊ ኃይል በዚያው ቅጽበት ተገለጠ። ቅዱስ ኤስድሮስ ምላሱ ተቆርጦ በወደቀበት ሰዓት ካለምንም አንደበት ይበልጥ በጠራና በጎላ ድምፅ ክርስቶስን ማመስገኑና መመስከሩን ቀጠለ። ይህንን ተአምር ያዩ ሁሉ እጅግ ደነገጡ። እርሱን ሲያሰቃይ የነበረው መኮንን ግን ድንጋጤውና ክፋቱ በርትቶ ያንተ አንደበት ከቀጠለ የሌላው ይዘጋል በሚል የቅዱስ ኤስድሮስን ራስ በሰይፍ እንዲቆርጡ ታዘዘ። ቅዱስ ኤስድሮስም ሰኔ 18 ቀን የሰማዕትነትን አክሊል ከእግዚአብሔር ዘንድ ተቀበለ። እርሱ ምድራዊ አንደበቱ ቢጠፋም በሰማያዊ መቅደስ ውስጥ የማይጠፋ የዘላለም ምስጋናን አገኘ። ቤተ ክርስቲያናችንም ይህንን ድንቅ የጽናት ታሪክ ዘመናትን ሙሉ ስታስበው ትኖራለች። የሰማዕቱ የቅዱስ ኤስድሮስ ረድኤትና ጥበቃ የጸሎት ኃይል ከሁላችን ጋር ይሁን።